እንደምን ናቸው? እንግዲህ ምን ዳካቴ እስቲ አሰባችሁ ባንፈስ እንሳልስቲ ቃልን እንሰማባ አንድ ሁለት ደቂቃ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ እያሰባችሁ ቃኔን እያሰባችሁ ዛሬ ለኛ ለማታሰብ ያበቃ ለሞት ኢየሱስ የኔን ወስቶ መስቀል ላይ ተፈጸመበት ቀን ነው። ዛሬ የተለየ ቀን ነው። ቃኔን እያሰባን ዛሬ ክርስቲያን ሆነን እንድንኖር እግዚአብሔር ይወድ ክርስቲያን ሆነን ተሰብስበን ይሄን ስንድና ያደረገበት ቀን ነው። ዛሬ ቀን ከሌላ ቀን የተለየ ልዩ ቀን ነው። ዛሬ አንዱ ታርዶ ለሁሉ አንዱ የሞተው አንዱ የተሰቀለው አንዱ የከፈለው በሱ ክፍያ በፊት እንድንቆም ብቃት ያገኘንበት ቀን ነው። የሁላችን በደል ወስዶ ተፈጽማ ያለው የኢየሱስ ለኔና ለአንተ ለኛ ያ አንዱ እግዚአብሔር ሆኖ ሁሉ በእጅ ያለ ሁሉ በእጅ ያለ ዝም አለ። በሱ ቁስል ዳናል። ቅዱስ አባቶች ስም ይባላል። አባቶች ፊት እንድንዳ ኢየሱስ ሆይ ይህ ስም ዝም ብሎ ስም አይደለም ነው። ይህ ስም ዝም ብሎ ስም አይደለም። እግዚአብሔር ሆይ እንዳንተ ያለ ማንም የለም። አንድያ ልጅ ላይ ፈረድክ ኢየሱስ በአንዱ ልጅ ላይ በሱ በተፈረደው በሱ ልጅ የኔን ፍርድ የኔን መከራ የኔን ጭንቀት ወስዶ ተፈጸመ ያልክ ኢየሱስ በኢየሱስ ስም ላንተ ክብር ይሁን። መንፈስ ቅዱስ ሆይ ከ2000 ዓመታት በፊት የሞተውን ኢየሱስ አሁን ልታሳስብ ልታወራ ልታስተምርህ በመካከሌ ጋብዘናል። ኖር በኢየሱስ ስም ኖር። ቅዱስ አምላክ ሆይ ማሎስ ሰከበኛስ የማይረሳኝ ውለታ አለብኝ አንዲት ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ ኢየሱስ እኔ የማይረሳኝ ውለታ አለብኝ አንዲት ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ ኢየሱስ እኔ የማይረሳኝ ውለታ አለብኝ አንዲት ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ እኔ የማይረሳኝ ውለታ አለብኝ አንዲት ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ የኔን ወስዶ መስቀል ላይ በርቃን ተሰቀለ። የኔን ቦታ ወሰደው። የኔን ቦታ ለኔ የሚገባውን ቦታ ወስዶ ታረደ ኢየሱስ። እውነት ቅዱስ ደምን አፈሰሰ። አምላክ ሆኖ ሁሉ እንዳለ ሁሉ በእጅ እንዳለ ያላወቀ ሞኝ ይሆናል። ለኔ ለአንተ ለኛ አምላክ ሆኖ ተዋረደ። አምላክ ሆኖ ክብሬን ጣለ። አምላክ ሆኖ የሮም ወታደር መጫወቻ ሆነ። እኔን ሊያድን በሱ ቁስል ዳናል። በመስቀል ላይ በፈሰሰው በሱ ቁስል የማንም አይደለም። ቅድም በዝማሬ በኩል መንፈስ ቅዱስ ሲናገር ነበር። የኮርማ የዳም የፍየል ደም ሊያስወግድ ያልቻለውን ብቻውን መስቀል ላይ ተንጠላጥሎ ያን ሻረ ኢየሱስ። ያን ፈጸመ ኢየሱስ። ውለታ አለ። ዛሬ ቀን እኮ የተለየ ቀን ነው። ክርስቲያን ሆነን በፊት እንድንመላለስ ያደረገበት ከባል ክርስቲያንን ከአማናን ከዋለገ ሲደሞን ሱቆቅ ዛሬ በመስቀል ላይ ሞቶ የተፈጸመ የክርስቶስ ሥራ ነው። ሃሌሉያ! ለጌታ ክብር ይስጥ። ካሎስ የጌታ ያራባኒስ
ሃሌሉያ እኔ የማይረሳኝ ውለታ አለብኝ አንዲት ትዝታ ቀራንዮ መስቀሉ ላይ ባረክ ቅዱስ አባት ሆይ መንፈስ ቅዱስ ሆይ እንድታስተምረን ጋብዘናል። ኖር ከ2000 ዓመታት በፊት የታረደው ኢየሱስ በዚህ መካከል እንድትናገር ያን የመስቀሉን ስራ ያ ለእኛ የፈሰሰውን የደሙን ያ ቅዱስ ደም የፈሰሰውን ያን የደሙን ስራ እንድታሳይ የመስቀሉን ታላቁን ስራ እንድታስተምረን በመካከሌ ጋብዘናል። ኖር ኢየሱስ ኖር ብለናል። ኖር የትኛውንም ጨለማ የአጋንንት ስራ በስሜ ስልጣን ይታሰር። በስሜ ስልጣን አሰራር በኢየሱስ ይታሰር። የአጋንንት ማልዶስ ሲትራዲያ ቆመን እንጸልይ ሁላችንም። እስቲ አንድ በቃ ትንሽ ላቲካባኖስ ሲፋያዲያስ ሁሉ ሰው ይሉ አንጌሎ ከፈየር መንጪዶ ነው መተው ከኔ ወይ ሙሉ ማን እንደሙሉ ዋሎስ ሲኬያዲያስ Sakabaiadias ኢየሱስ ለኔ ተዋረድ ስሜ ይባረክ። ኢየሱስ ለኔ ተገረፍ ስሜ ይባረክ። ኢየሱስ ያንተ ስም በነፃነት እንድኖር አደረገኝ ስሜ ይባረክ። ኢየሱስ የኔን ቦታ ወሰድክ ስሜ ይባረክ። ተዋረድ ስሜ ይባረክ። አንተ ቁስል ዳነን የሁላችንም በደል እግዚአብሔር በሱ ላይ ያደረገላል። ያ በደል ያ የሁላችንም በደል ወስዶ መስቀል ላይ በንጹህ በቅዱስ ደም እኛን ገዛ። ለፓያዲያስ እውነት በብሉይ ኪዳን ዘመን አንድ ሰው ኃጢአት ሲሰራ የሆነ ነገር ይዞ ነው እሱም እንኳን አላስገባም። ያን ቅዱስ ቦታ ሊያስገባ ይችላል። ሊቀ ካህን ነው የሚያስገባው። ለተሰራው ስራ ራሱ ለቃት የሆነ ነገር ይዞ ይመጣል። ያም ቦታ ሊገባ የሚችለው ሊቀ ካህን ነው። ማንም ሊገባ ይችላል። ቅድስተ ቅዱሳን የሚባል ቦታ ያን ቦታ በራሱ ነፍስ ላይ ፈርዶ ነው ኢየሱስ እኛን ይዞ የገባው። ያን የእግዚአብሔርን ታላቁ ፊት እንድናይ ያደረገ ኢየሱስ ደም ነው። ቅዱስ አባት ሆይ ለደሜ ለስሜ ክብር ይሁን። ያ ደም ዛሬም ኃይል አለ። ያ ደም ዛሬ የተኛውን መርገም ሊሰብር ኃይል አለ። ሺካፖስ ሴኬፔያስ መንፈስ ቅዱስ ሆይ በኢየሱስ ስም ያን ምስጢር የሚገልጥ ኃይል በመካከሌ ባይል እንዲመጣ ዘንድ እንጸልያለን። መርገም ይሰበር፣ መርገም ይሰበር፣ መርገም ይሰበር። ላታስ እጄን ወደ እግዚአብሔር እናነሳ። ማልቶስ ሴኬፔያስ እግዚአብሔር የተቀየውልን ላቶኮስ ሴኬፔ ይህ ስምንጠራ ስም ሰማይ ይሸምል ስም ምድር ይሸምል ስም ላቶኮፓያቲያስ በእውነት በኦርቤት ላይ ለወጣ አዋጅኛ ስልጣን አለ። በፋቸው ውስጥ ኃይል አለ። ማፍረስ እንችላለን። ምንም አላመጣም። ሰይጣን ብዙ አዋጅ በእኛ ላይ ያመጣል። ማፍረስ እንችላለን። ምን ስላለ? በደሙ ውስጥ ኃይል ስላለ። እኛ ዝም ብለን ዜጋ አይደለም፣ የሰማይ ዜጋ ነው። በደም የተገሰለ ሕዝብ ነው። ማንም ብር ስላለ እንደፈለገ ሊያደርግ አይችልም። በደሜ ተገዝተሃል። አንቺ እውነት እኮ ነው። ያንተ ነገር ላይ ባንተ ህይወት ላይ ባንተ ቤት ላይ ባንተ ንብረት ላይ ምንም ሊያደርግ አደጋ ሊያደርስ አይችልም። ከላይ ኢየሱስ ነው። ያላመነ ሰው አለ እኮ ሚታት ያጥማል። አንተ ይኸውልህ ከወልማን ነው ማግኝ ይሁን። እኛ ግን በክርስቶስ ደም የተዋጀን ሰዎች ነን። እኛ በክርስቶስ ደም በኢየሱስ ደም በመስቀሉ ስራ ይዳነን በእግዚአብሔር ፊት እንድንገባ ኃጢአታችን መስቀል ላይ የፈጸመው ያ የኢየሱስ ደም ዝም ብሎ ለመለለን አባት ሆይ የተኛውን አዋጅ እንሽራለን በኢየሱስ ስም የተሻረ ይሁን። አሜን። የተኛውንም አዋጅ እንሽራለን በኢየሱስ ስም ይሻር። አሜን። ተስማምተን እንጸልያለን። የተኛውንም ክስ ማልቶኮስ እንዲቀየር አዋጅ እንዲሻር በእምነት ጸልዩ። እንዴት አትበሉ። የሚያደርገው እግዚአብሔር አለ። ሁሉ በእጅ
ላይ ያለ ኃይል በእጅ ላይ የፍጥረት ራስ የሆነ ኢየሱስ አራ አዋጁ ሻር በኢየሱስ ይሻል። አረ የተኛውን ሰይጣን በሰው ልብ ላይ ገብቶ ክፉ አዋጅን ይዞ የመጣ ያ ክፉ አዋጅ በኢየሱስ ይሻል። በኢየሱስ ይሻል። ስለ ሁሉ አንተ ተባረክ። ከፍ በል። ቃልን መንፈስ ቅዱስ ቃልን እንድንናገር የቃልን ተከራካሪ ጠማማ መንፈስ በኢየሱስ ይታሰር። ሰማይ ባናታችን ላይ ይከፈት። ክብር ለስሙ በኢየሱስ ክብር ለጌታ ለኢየሱስ። ዛሬ የምንማረው ከትንቢት እና ከወንጌላት ከመልእክት ጭምር ነው የምንማረው። ምክንያቱም የክርስቶስን ትንሣኤ ቀን ስለሆነ ለዚህ ቀን የሚሆን መልእክት ከመጽሐፍ ቅዱስ እንማራለን። መንፈስ ቅዱስ ያስተምረናል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ዛሬ ፋሲካ የተባለው ቀን በእስራኤላውያን ዘንድ በጣም ልዩ ቀን ነው። ለምን ከተባለ ያ ፋሲካ እስራኤል ከግብጽ ባርነት የወጣበት ቀን ነው። ዛሬ ቀን እግዚአብሔር ለእስራኤላውያን የሞት መልአክ እንዳይገባ በደሙ ላይ በመቃይም ላይ እግዚአብሔር ሙሴን ደምን ቀባ። የሞት መልአክ እንዲያልፍ እግዚአብሔር የነገረው ቀን ነው። ዛሬ ቀን ብዙ ያስተውል በጣም በልዩነት ነው የሚያከብሩት። ምክንያቱም በአዲስ ኪዳን ስንመጣ ዛሬ ቀን ኢየሱስ ክርስቶስ ለኛ ለሰው ልጅ ሁሉ የሞተ ቀን ነው። ዛሬ ቀን ክብር ለኢየሱስ ይሁን። ፋሲካ እንደዛ ነው። ፋሲካ ለሰው ልጅ ሁሉ ኢየሱስ ክርስቶስ በአዲስ ኪዳን መጥቶ ሞተ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። ሁላችን መጽሐፍ ቅዱስ ኢሳይያስ ምዕራፍ 53 እንሂድ። ማልዶስ ሲካባኒስ የደረሰ ሰው እኔ ያሱት መደበኛ ትርጉም ስለሆነ በምንባብ የሚያግዝ ሰው አስተር ክብር ለጌታ ለኢየሱስ ይሁን። ኢሳይያስ የተባለው ነቢይ ኢየሱስ ክርስቶስ ከመወለድ በፊት 700 ዓመታት ለኢየሱስ መምጫ ንጉሥ እንደሚወለድ ከድንግል እግዚአብሔር ለሰው ልጅ ሁሉ የሰላም አለቃ ኢየሱስ የሆነ አምላክ እንደሚወለድ እግዚአብሔር በሱ በኩል ምዕራፍ 9 ቁጥር 6 ላይ ታገኛላችሁ። ያነሳ ያ አምላክ ሆኖ እንደሚወለድ እግዚአብሔር በኢሳይያስ በኩል ትንቢት የተናገረ ቦታ ነው። ምዕራፍ 9 ቁጥር 6 ላይ ታገኛላችሁ። ድንቅ ኃያል የሰላም አለቃ ተብሎ ይጠራል። ስሙ ራሱ እግዚአብሔር በዛ ቦታ ላይ በኢሳይያስ አማካኝነት መንፈስ ቅዱስ በኢሳይያስ አማካኝነት የነገረው ወይ የትንቢት ቃል ያ ቃል ዛሬ አዲስ ኪዳን ላይ ለኛ መከራ ሊቀበል መጣ። ማን? ኢየሱስ። ክብር ለጌታ ለኢየሱስ። ኢሳይያስ አገልግሎት ከኦዛን እስከ እስኪያስ ዘመን ድረስ ነው ያገለገለው። እስከ 60 ዓመታት ድረስ ነው መጽሐፍ ቅዱስ ሲናገር እስከ 60 ዓመት ያገለገለ ነብይ ነው። በጣም ከነቢያቶች ትልቁ በጣም እግዚአብሔር በትክክል የሰማ ነብይ። ምክንያቱም የኢየሱስ ክርስቶስ ገና ለሰው ልጅ ሁሉ መከራ እንደሚቀበል የመንፈስ ቅዱስ አሰራር እኮ ድንቅ ነው። ገና 700 ዓመታት ገና ሳይወለድ እኮ ዓመታት ሳይሆን 700 ዓመተ ምህረት ኢየሱስ ክርስቶስ ከመጣ በኋላ ነው የሆነው። ዓመታት 700 ዓመታት ኢየሱስ ክርስቶስ ከመወለድ በፊት ሳይወለድ በፊት እግዚአብሔር በትንቢት ማለት ለኢሳይያስ እግዚአብሔር ነገር ክብር ለጌታ ለኢየሱስ። ወደ እኔ ሐሳባችሁ ወደ እኔ አንሱ። ወደ እኔ አንድ አድርገን ሰብስበን እንስማ የእግዚአብሔርን ቃል። እግዚአብሔር የኢሳይያስ መጽሐፍ የተጻፈው ያኔ 700 ዓመት በቃ ያን ጊዜ እግዚአብሔር በኢሳይያስ በኩል መሲህ እንደሚመጣ ለሰው ልጅ ሁሉ መከራ የሚቀበል ሰውና እግዚአብሔርን የሚያስታርቅ አንድ እንደሚመጣ እግዚአብሔር በሱ አማካኝነት እንደ ትንቢት ማለት እግዚአብሔር ተናግሮ ያስቀመጠ ኢየሱስ ዮሐንስ ወንጌል ምዕራፍ 1 ላይ ቃል ሆኖ መጣ። እግዚአብሔር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እያለ ያ የነበረ ኢየሱስ መጣ። በእግዚአብሔር ዘንድ ትንቢት ሆኖ የቆየ ኢየሱስ አካልን ለብሶ ለሰው ልጅ ሊሞት መጣ። ክብር ለጌታ ለኢየሱስ ይሁን።
ኢየሱስ ጌታ ነው። ስለዚህ ኢሳይያስ እንዲህ ብሎ የተናገረው ለሰው ልጅ መከራ የሚቀበል ኢየሱስ እንደሚመጣ ተናግሯል። ገና ሳይወለድ ያን ሐሳብ ዛሬ እንማራለን። ክብር ለኢየሱስ ይሁን። አሜን። ማቴዎስ ቁጥር ከ1 እስከ 7 ድረስ የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማማውስ ዳዌንም የሚያውቅ ነው። ሰው በፊቱ እንደሚሰውርበት የተናቀ ነው። እኛም አላከበርነው። በእውነት ዳዌያችንን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረ ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ አኖረ፣ በእርሱም ቁስል እኛ ተፈወሰ። እኛ ሁላችን እንደ በጎች ተቅበዘበዘን፣ ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድም እንደሚነዳ በግ፣ በሸላቾችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ኢየሱስ ክርስቶስ ጌታ ነው። ከዚህ ቦታ እንዲህ የሚል ርዕስ ነው የምሰጠው። ኢየሱስ ስለኛ መተላለፍ ቆስሎ አዳነን የሚል። ኢየሱስ ስለኛ መተላለፍ፣ ስለኛ በደል በሱ ቁስል እኛ አዳነን። ኢየሱስ ክርስቶስ ጌታ ነው። በማን ቁስል? በኢየሱስ ቁስል በለው። እንዴ በለው፣ የኢየሱስ ቁስል በለው። ለዘላለም ቤዛ ሆኗል። ይሄ የኢየሱስ ቁስል እኮ ዝም ብሎ ቁስል አይደለም። ገና እግዚአብሔር በኢሳይያስ አማካይነት እግዚአብሔር የሚናገረው ገና ለሰው ልጅ ሁሉ የሚቀበል መሲህ የሆነ ኢየሱስ እሱ ይመጣል ብሎ እግዚአብሔር የሁላችን በደል በእሱ ላይ ያስቀመጠው፣ የሁላችን ኃጢአት በእሱ ላይ ያስቀመጠው አምላክ ሆኖ ተወልዶ በእሱ ላይ እግዚአብሔር የጫነው የእኛን ችግር እሱ መስቀል ላይ እንዲወስድ ነው እግዚአብሔር። ምክንያቱም ያኔ በአዳም አማካይነት ያጠነው ነገር አለ። እግዚአብሔር ያን ነገር እንደገና ሊያስተካክል ፈልጎ ያን ያጠነው ነገር ያን የተበላሸውን ሕይወት እንደገና ሊያስተካክል እግዚአብሔር ልጁን ላካ። አንድያው ልጅ ላካ ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለምን እንዲወዱ አንድያው ልጅ ላካ። በሱ በተላከ ልጅ ላይ ኃጢአት ሁሉ የሁላችን በደል እሱ ወሰደ። በሱ ቁስል ሁላችን ዳነን። ክብር ለጌታ ለኢየሱስ ይሁን። የኢየሱስ ቁስል እኮ ዝም ብሎ ቁስል አይደለም። እውነት ቅዱስ የሆነ ቁስል ነው። ለኔ ነው ንጹህ ደም ላይ በንጹህ ስጋና በንጹህ ደም ላይ የኔን ወስቶ መስቀል ላይ የፈጸመው ኢየሱስ ክርስቶስ ጌታ ነው። የኔን ችግር፣ የኔን ንቀት፣ የኔን ውርደት እሱ ወሰደ። ለሱ ሐሶቤ ይህሚነት እኮ ኢየሱስ ለኔ ኢየሱስ ለኔ የኔን ውርደት በመስቀል ላይ ወስዶ ተፈጸመ አለ። በተፈጸመ ስራ መኖር ይችላል። እየኖረን ነው። ምን መኖር ይችላል? ኖረናል። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ሞተ። የሞተው ለምንድን ነው? ኢየሱስ የሞተ ለምንድን ነው? በሱ ደም ከእግዚአብሔር ጋር ሊያስታርቅ። ኢየሱስ ደሙን ያፈሰሰው ለምንድን ነው? ያ የተበላሸውን ሕይወት እንደገና ሊያስተካክል ብርሃን እንድናይ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የሁላችን በደል በእሱ ላይ ያደረገ በእሱ ቁስል እኛ ዳነን። በእሱ ቁስል ተፈወሰ። እሱ ተቆሰለ። እሱ ለኔ ተገረፈ። እሱ ለኔ ተዋረደ። ያ ውርደት ለኔ ነው። ለኔ የሚገባው ውርደት ወስዶ መስቀል ላይ ያን መከራ መስቀል ላይ ወስዶ ተንጠላጥሎ ያን በሱ ደም
እግዚአብሔር ፊት እንገባለን። ወደ ቅድስተ ቅዱሳን እንገባለን። አሁን መጋረጃ የለንም። ያ የጥል ግድግዳ የለም። ያ መጋረጃ ተወስቷል። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ያ መጋረጃ የለም። መጋረጃ የወሰደ ማን ነው? ኢየሱስ ነው። የኢየሱስ ደም ቅዱስ ደም ነው። የኢየሱስ ደም ዛሬን ስንጠራ ኃይል አለ። በእውነት ለዚህ እኮ ነው የኢየሱስ ደም ቅዱስ ነው። ማንኛውም መጣት የሚሽል ኃይል አለ። የኢየሱስ ደም የክርስቶስ ደም የእግዚአብሔር ልጅ የኢየሱስ ደም የተኛውን መጣት ይሽል ኃይል አለ። የተኛውንም ምክንያቱም ቅዱስ ደም ስለሆነ እግዚአብሔር ስለሆነ ፍጹም አምላክ ፍጹም ሰው ስለሆነ ያ ደም ስለሆነ ነው የሁላችንም ኃጢአት መስቀል ላይ ሊወስድ ማን ነው መስቀል ላይ ተንጠላጥሎ ደምን ያፈሰሰው ያ ደም ዛሬም ትኩስ ነው። ዛሬም ኃይል አለ። ዛሬም ማልታካባኒያስ ኢየሱስ ክርስቶስ ጌታ ነው። ለዚህ እኮ አንዱ ለሁሉ ሞታ ይላል ዕብራውያን ላይ አንዱ ለሁሉ ሞታ፣ አንዱ ማጣት ለሁሉ ሞታ፣ አንዱ ቅዱስ ለሁሉ ሞታ። በሱ ሞት በሱ መዋረድ በሱ መገፋት በሱ ስቃይ እኛ ዳናን። በሱ መገረፍ በሱ ላይ የወረዳ የሮም ወታደር ግርፊያ የሮም ወታደር ንቀት ኢየሱስ እኮ አይገባም ለሱ ላቫኒያስ ሳካቫኒያስ ለኢየሱስ አይገባም ያ ነገር። ለኔ ነው ኢየሱስ ያን ነገር የወሰደው። ለኔ ነው ያን ስቃይ የወሰደ ኢየሱስ። ለኔ ነው ያን መገረፍ ለኔ ነው ያን መዋረድ የወሰደ ኢየሱስ። ለኔ ነው ያን ስቃይ ሁሉ ያን መከራ ተጠማው አለ ኢየሱስ። የጠማው ኢየሱስ ለኔ ነው። የተዋረደ ኢየሱስ ለኔ ነው። ኢየሱስ ክርስቶስ ጌታ ነው። አምላክ ሆኖ እኮ አንተ የሰማይና የምድር ስልጣን እያለ ለሮም ወታደር አልፎ የተሰጣ ለነሱ አልፎ የተሰጣ በቃ እነሱ እንደፈለጉ የራሳቸውን በቃ ሐሰቆስ ኢፌን ኤዴ ገለበጡ እኮ ስለኔ ስላንተ ነው ኢየሱስ። ስለማን? ስለኛ። እንዲህ በሉ ስለኔ በሉ። ኢየሱስ መከራ ወስዷል። ከኢየሱስ መከራ እኛ ድነናል። ለዚህ ነው ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት እንድንኖር ክርስቶስ ነፃነት ነው። እኛ ነፃ ወጥተናል። አሁን የሚከስ ኃይል የለም። እኛ ጸድቀናል በክርስቶስ ደም። በእውነት ያ ቅዱስ ደም ስለተፈሰሰ ያ እንከን የሌለ ደም ስለፈሰሰ ከዚህ በፊት በብሉይ ኪዳን ዘመን አንድ ሰው ኃጢአት ሲሰራ ለተሰራ ኃጢአት የሆነ ነገር ይዞ ይመጣል። እሱ ያን ነገር አያደርግም። ያን ደም ይዞ የሚገባ ወደ ቅድስተ ቅዱሳን ይዞ የሚገባ ሊቀ ካህን እሱም በዓመት አንድ ጊዜ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ያ እሱ ራሱ ሁለት ነገር ነው። አይዳ ከወሪ ፍሎም ምን ከተው ምን ያን ነገር ኢየሱስ በራሱ ነፍስ ላይ በራሱ ሕይወት ላይ ፈረደ። ፈርዶኛን ይዞ ወደዛ ገባ። ኢየሱስ ክርስቶስ ጌታ ነው። የት? ወደ እግዚአብሔር ፊት የት? ቅዱስ የሆነው ስፍራ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አረ ለኢየሱስ ክብር ይሁን። ሃሌሉያ። ዛሬም ይህ ደም ኃይል አለ። ዛሬም ይህ ደም የተኛውን መጣት የሚሽል ጉልበት ያለ አቅም አለ። ደምን ስናይ የእግዚአብሔር ደምን ስናስብ ለኔ ነው ስንል ማልዶሲያ አንድ ኃይል ይመጣል። ለአንተ ለሚከብ ነገር ለከበረ ነገር ያ ኃይል ይመጣል። የክርስቶስ የመስቀሉ ሞት ማልታካ ለኔ ነው ስትል ያ ቁስል ለኔ ነው ስትል ማዶስ አንድ ኃይል ይመጣል። የሚያግዝ ኃይል የሚያበረታ ኃይል ይመጣል። እንዲህ ብለዋል ኢየሱስ። ስለኔ የሚያሳስብ ኃይል ይልካል አለ ኢየሱስ። ስለሱ የሚያሳስብ ምንድነው? መንፈስ ቅዱስ የሚባል ኃይል ይመጣል። ያን ቁስል እንድናስብ ያን ወደ ቅድስተ ቅዱሳን እኛን ይዞ ምክንያቱም ወደ ጸጋ ዙፋን እኛን ይዞ የሚቀርብ ያ ቅዱስ መንፈስ ድካምን የሚያግዝ በምን ድካም ውስጥ ኑር። ለዚህ ነው እግዚአብሔር እንዲህ አለ ኢየሱስ፣ እናንተ ደካማዎች ሸክም የተቀበላችሁ ወደ እኔ አምጡ። ሰው ደካማ ስለሆነ አዎ፣ ለዚህ እኮ ነው መጽሐፍ ሲናገር ሮሜ ምዕራፍ 5 ላይ ገና ኃጢአተኛ ሳለ ክርስቶስ ለኛ ሞታ። ማን? ክርስቶስ ገና ኃጢአተኛ እኮ ነው። ኤፌሶን ምዕራፍ 2 ላይ እንዲህ ይላል፣ ሙታን ለሆንኩ ለኔ ኢየሱስ ሞታ። ለኔ ኢየሱስ ደም በሱ ደም ወደ እግዚአብሔር ቅርበት አገኘን። የእግዚአብሔርን ፊት እንድናይ ያ ደም አበቃል። ያ የፈሰሰው ደም ኢየሱስ ጌታ ነው። ሃሌሉያ።
አላ ለኢየሱስ ክብር ይሁን። አሜን። አላ ለኢየሱስ ክብር ይሁን። አሜን። አላ ለተሰዋ ለተዋረደ ለተገረፈው ለሱ ክብር ይሁን። አሜን። በእውነት እኮ ነው ያን ቦታ ማንም ሊገባ አይችልም። በሱ ደም ላይ በሱ ነፍስ ላይ ሲኦል እኮ ነው የወረደ ኢየሱስ። ሲኦል ወርዶ እኛንም ጭምር ኢየሱስ ብቻ አይደለም ከሞት ተነሳ። ፎር ኤግዛምፕል ዛሬ ኢትዮጵያ ቆጣጠረን ከባለ ከበርኖም በላይ ኢየሱስ ነው። ኢየሱስ ለኢትዮጵያ ይጠለየው እኛንም ጭምር ነው ያነሳው። በአብ ቀኝ ያስቀመጣል። ሃሌሉያ ክብር ለጌታ ለኢየሱስ ይሁን። በእውነት እኮ ነው የኢየሱስ ሞት ዝም ብሎ እንደማንም ሞት አይደለም። ሞቶ እዛ አልቀረም። የሞትን መዝጋት የሞትን አዋጅ ሽሮ ያልታኪያ ኢየሱስ ጌታ ነው። መቃብርን ዜና አድርጎ በአብ ቀኝ እኛን ጭምር አስቀመጠን። አላለው ዋይ ነው አላለው ዋይ ነው ማላፋንስ አረ ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ በአዳም ምክንያት የመጣው ኃጢአት በሮሜ 5 ላይ አንድ ሰው የሮሜ ምዕራፍ 5 ቁጥር 12 እስከ 15 ድረስ የደረሰ ሰው በማንበብ ያቢያቢስ ሮሜ ምዕራፍ 5 ቁጥር 12 እስከ 15 ድረስ ባሎስ ሲካፋ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በደም ስሙ ኃጢአት በማን ምክንያት? በአንድ ሰው ምክንያት ወደ ገባ? ወደ ዓለም ገባ። ያ አንድ ሰው ማን ነው? አዳም ነው። በሱ አማካኝነት ኃጢአት ወደ ዓለም ገባ። ያ ትእዛዝ ስለሳተው ያን ነገር እግዚአብሔር ሊያስተካክል ማንን እንደላከ እዚህ ቦታ ላይ ይናገራል። ያ በአንዱ ሰው አማካኝነት ኃጢአት ወደ ገባ? ወደ ዓለም። በደም ስሙ ወዴት? ወደ ዓለም። ያ ኃጢአት እሺ በኃጢአትም ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። በጣም ስሙ ሞት ለሰው ሁሉ ደረሰ። ኢየሱስ ክርስቶስ ጌታ ነው። ያ ሞት ለሰው ልጅ ሁሉ ደረሰ በአንዱ አማካኝነት። ያ ክፉ ሞት ምክንያቱም አሁን ይኸውልህ አማኝ ምን ስንሞት ወዴት እንደምንሄድ እናውቃለን። ኢየሱስ ክርስቶስ እንዳለ ሮሜ ማነው ዮሐንስ ወንጌል ምዕራፍ 14 ላይ እኔ ሄዳለሁ ስፍራዬን ሊያዘጋጃል እሱ ባዘጋጃ ስፍራ ላይ እንሄዳለን። እኛ እኮ የዚህ የ70 ዓመት የ60 ዓመት እድሜ ጉዳይ አይሆን የዘላለም ቤዛ የዘላለም ቤት አለ ለኛ ከኢየሱስ ጋር ሺህ ዓመት እንነግሳለን። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ለኢየሱስ። እሺ ባስተ ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ሁሉ ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። አዳም ኃጢአት ብቻ አይደለም። ይኸውልህ አዳም አዳም ያደረገው ኃጢአት እግዚአብሔር ያ ኃጢአት ሊያስተካክል ፈልጎ ያን የተበላሸውን ሕይወት ሊያስተካክል ፈልጎ ልጁን ላከ። በልጁ ላይ ያን ሁሉ ፈረደ ኢየሱስ። የአንድ የሁለት ሰው አይደለም፣ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ። የማን? የዓለምን ኃጢአት ተናገሩ። ኢየሱስ ስላንተ ሞቷል በሉ። በደም ተናገሩ። ኢየሱስ ስላንተ ሞቷል። ኢየሱስ ሞት ለአንተ እኮ ትልቅ የዘላለም በእውነት ክርስቲያን ሆነን እንድንኖር በቃ ይሄን በእውነት ይሄን የኢየሱስ ሞት ኢየሱስ ሊሆን ዝም ብላ ማይከልስ ነው ማለት ምክንያቱም የኢየሱስ ሞት ከሌላ ሞት ይለያል። ምክንያቱም ሌሎች ሞቷል በዛ መቃብር ላይ ቀርቷል። ኢየሱስ ሞቶ የሞትን ጣሪያ ሰብሮ ከአብ ጋር እኛንም ጭምር አስቀመጠ። ኢየሱስ ክርስቶስ ጌታ ነው። ለኢየሱስ ክብር ይሁን፣ ለስሜ ክብር ይሁን። በእውነት እኮ ነው ክርስቶስ ስለኛ ማተላለፍ ቆስሎ አዳነ። አዎ ስለኛ ማተላለፍ ኢየሱስ እኛ በቃ እኛ የእግዚአብሔርን ትእዛዝ ስለሳተ የኛን በደል እሱ ወሰደ። የኛን ችግር በእኛ ውስጥ ያለው ያ ኃጢአት
በመስቀል ላይ እንዲሁ በቃ ተንጠላጥሎ ያን ውርደት ሁሉ ተቀበለ ኢየሱስ እኔን እንዲያከብር። ኢየሱስ ክርስቶስ ጌታ ነው። ለኢየሱስ ክብር ይሁን። ኢየሱስ ጌታ ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 19:1-9 ድረስ የደረሰ ሰው የአዲሱ መደበኛ ትርጉም ስለያዘ ዮሐንስ ወንጌል ምዕራፍ 19 ዮሐንስ የኢየሱስ ሐዋርያ ነው። ዮሐንስ የኢየሱስ ከሌሎች ከሶስቱም ወይ ከአራቱ ከሶስቱ ወንጌላት የተለየው ስለ ኢየሱስ በጣም በልዩ ሁኔታ የተጻፈው ወንጌል ነው። ምክንያቱም ኢየሱስ ሕይወት እንደሆነ እኔ መንገድ፣ እውነት፣ ሕይወት እንጀራ እንደሆነ የሚል ቦታ በዮሐንስ ወንጌል ላይ ታገኛላችሁ። ኢየሱስ እሱ ሕይወት እንደሆነ፣ ኢየሱስ የሕይወት እንጀራ እንደሆነ፣ ኢየሱስ እውነተኛ እውነት፣ መንገድ፣ ሕይወት እንደሆነ የሚናገር ጥቅስ ብዙ ቦታ ላይ በዮሐንስ ወንጌል ላይ ታገኛላችሁ። ዮሐንስ በጣም እስከ 100 ዓመታት የኖረው እግዚአብሔር በጣም በረጅም ዕድሜ እግዚአብሔር የባረከው ሐዋርያ ነው ዮሐንስ። ኢየሱስ ክርስቶስ ጌታ ነው። የደረሰ ሶስት 19:5-9 በዚያን ጊዜ ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችን ከእሾህ አክሊል ጉንጉን በራሱ ላይ አኖሩ፣ ቀይ ልብስንም አለበሱ። በደም ስሙ ቀይ ልብስን አለበሱ። ኢየሱስ እኮ እሾህን በላዩ ላይ የሸከመው ስለ እኔ ነው። ኢየሱስ ስለማንም አይደለም፣ ስለ እኛ። ያን ውድቀት፣ ያን ንቀት፣ የኦሮሞ ወታደር የጲላጦስን ንቀት ውድቀትን የተቀበለው መዋረድን የተቀበለው ስለ እኔ ነው። ቅዱስ ሆኖ እኮ ነው ኢየሱስ እኮ እንደኔ እንዳንተ ሰው ሆኖ የመጣው የኛን በደል በሱ ነፍስ ላይ እግዚአብሔር ሊፈርድ እንደሰው ላከ። ሰው ሆኖ እንደሚመጣ እግዚአብሔር ያኔ ቅድም እንዳየነው በዛው ዮሐንስ እግዚአብሔር በኢሳይያስ ተናግሯል። ያ ኢየሱስ መጣ። ቀይ ልብስ ማለት እኮ ንቀት፣ በቃ ንቆ ኢየሱስን ለስቅለት ባስተርስቲካተ እያቀረቡም የእህል ንጉሥ ሆይ ሰላም ላንተ ይሁን ይሉ ነበረ። በጥፊም ይመቱ ነበረ። በጣም ስሙ። በጥፊም ይመቱ ነበረ። ምክንያቱም እየመቱ ኢየሱስ እኮ እየተመታ አለ። ስለ እኔ ነው የተመታ ኢየሱስ። ስለ እኔ ነው የተዋረደ አለ። ያ ጥፊ እየተቀበለ ያለው ስለ እኔ ነው። መዋረድን የኦሮሞ ወታደር ግርፊያ፣ የኦሮሞ ወታደር ዱላን እየተቀበለ ያለው ስለ አንተ ስለ እኔ ነው። ያን ቁስል፣ ያን መዋረድ አምላክ ሆኖ እኮ ነው። አምላክ ሆኖ የሰማይና የምድር ቁልፍ በእጅ እያለ ቅዱስ ሆኖ ንጹሕ አምላክ ሆኖ ያን ውድቀት እየተቀበለ ያለ ስለ እኔ ነው። ስለ አንተ ስለ አንቺ እኮ ነው። ያን ንቀት፣ ያን ጥፊ አምላክ ሆኖ አንተ አፍህን ዝም ምንም አልከፈተም ይላል። በዚህ ቦታ ላይ ምንም አልከፈተም። ምክንያቱም ብዙ መዋረድን የወሰደ ኢየሱስ ለኔ ነው። ከእግዚአብሔር ጋር ሊያስታርቅ ኢየሱስ ደም ከእግዚአብሔር ጋር ሊያስታርቅ። ያ ደም ካልፈሰሰ እርቅ የለም። ያ ደም ካልፈሰሰ እርቅ የለም። ኢየሱስ ካልተሰቀለ ወደ እግዚአብሔር ፊት ወደ ቅድስተ ቅዱሳን ልንገባ አንችልም። ያ መጋረጃ ሊወሰድ አይቻልም። ኢየሱስ ክርስቶስ ጌታ ነው። የምን መጋረጃ? እግዚአብሔርን እንዳናይ የሸፈነው መጋረጃ አለ። ያ የጣት መጋረጃ፣ ያን መጋረጃ የሻረው የክርስቶስ ደም ነው። እንዲህ በሉ፣ ደም በሉ፣ የኢየሱስ ደም በሉ፣ ተናገሩ፣ የኢየሱስ ደም በሉ። ዛሬም ኃይል አለ በሉ። የኢየሱስ ደም ዛሬም ኃይል አለ። የኢየሱስ ደም ዛሬም ጉልበት አለ። ደም እስቲ ጲላጦስም ደግሞ ወደ ውጭ አወጡ። እነሆ አንዲት በደል እንኳ እንዳላገኙበት ታውቁ ዘንድ እርሱን ወደ ውጭ አውጡላቸው አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስንም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውዬ አላቸው። የካህናትም አለቆች ሌሎችን ባዩትም ጊዜ ሲቀለው እያለ ጮኹ። ጲላጦስም እኔስ አንዲት በደል እንኳ አላገኘሁበትምና እናንተ ወስዳችሁ ሲቀሉ አላቸው። 7 ቁጥር አይሁድም መልሶ እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባል፣ ራሱን የእግዚአብሔር ልጅ አድርጓልና አሉ። 8 ቁጥር
ስለዚህ ጲላጦስ ይህንን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዢ ግቢ ገባና ኢየሱስ አንተ ከወዴት ነህ አለው። ኢየሱስም ግን አንዲት እንኳ አልመለሰላትም። አልመለሰም። አንድም ነገር አልመለሰም ይላል ኢየሱስ። ኢየሱስ ያ ውቀት ሁሉ የተቀበለው ስለ እኔ ነው። ያን ስቃይ፣ ያን መከራ፣ ያን እሾህ በላዬ ላይ የተጫነው ስለ እኔ ነው። ዛሬ የምናወራው ይኸውልህ ክርስቲያን ሆነን እንዲህ ተሰብስበን ያን ስም እንድንጠራ ያደረገ ያ ደሙ ስራ፣ ያ የደሙ ስራ በእውነት ክርስትና አልነበረም። ያ ነገር ባይኖር ነው ያ ኢየሱስ ካልሞተ ኢየሱስ ለቤተ ክርስትና ነው። የኢየሱስ ሞት ነው ለኛ ለክርስቲያኖች ለኛ ለሰው ልጅ የሞተው ለኛ ኢየሱስ በቃ መስቀል ላይ የፈጸመው ስራ ነው። እግዚአብሔርን እንድናይ የእግዚአብሔርን ያን ታላቁን መንፈስን በእኛ ላይ ያፈሰሰው ያ ስራ ነው እኛን ከእግዚአብሔር ጋር ያስታረቀው። ክብር ለጌታ ለኢየሱስ። የኢየሱስ ደም ነው ከእግዚአብሔር ጋር ያስታረቀው፣ የማንም ደም አይደለም። ብዙ አይነት ደም ፈሷል፣ ሊያስታርቅ አልቻለም። ብዙ አይነት የበግ የፍየል ብዙ አይነት ደም ብሉይ ኪዳን ዘመን ብዙ አይነት ደም ፈሷል፣ ግን ከእግዚአብሔር ጋር ሊያስታርቅ አልቻለም። እሱም በመት አንድ ጊዜ ነው የሚሆነው። ግን የኢየሱስ ደም የዘላለም ለዘላለም ያ ደም ለዘላለም ቅዱስ ደም ስለሆነ አምላክ ስለሆነ ንጹህ ደም ስለሆነ ያ ደም ለዘላለም አፈረሰ። ለዘላለም ያን መጋረጃ ያን መርገም በጫንቃ ላይ ወስዶ በመስቀል ላይ ወስዶ ለኔ ተጠማው ያለ ኢየሱስ ተጠማ። ያ በሱ ስራ እኛን ወደ እግዚአብሔር ያን ታላቁን እግዚአብሔርን እንድናይ መንፈስ በእኛ ላይ አፈሰሰ። ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። በእውነት እኮ ነው የኢየሱስ ደም ተራ ደም አይደለም። ብዙ አይነት ደም በዚህ ምድር ላይ ይፈሳል። የኢየሱስ ደም ተራ ደም አይደለም። በደም ስም በደሙ ውስጥ በጣም ትልቅ ጉልበት አለ። ደሙ እግዚአብሔር ስለሆነ እኮ ደሙ ኢየሱስ ፍጹም ሰው ፍጹም አምላክ ነው። 100% ሰው 100% አምላክ ነው። ስለዚህ ነው ያ ደም ያለምን ኃጢአት ሊያስወግድ የቻለው። የማን ደም? የኢየሱስ ደም። ተናገሩ። የኢየሱስ ደም ነው። ኢየሱስ ክርስቶስ ጌታ ነው። ያ ደም ነው ያለምን ኃጢአት ሊያስወግድ የቻለው። ያ ደም ነው ከእግዚአብሔር ጋር ያስታረቀው። ያ ደም ነው በእውነት በእኛ ውስጥ ያለው ያ ጥልቅ ግድግዳ የጥላቻው ግድግዳ ያፈረሰው። ያ ደም ነው የክርስቶስ ደም። ኢየሱስ ክርስቶስ ጌታ ነው። ያ ደም ነው ከእግዚአብሔር ጋር አንድ አደረገው፣ ከእግዚአብሔር ጋር ያስታረቀው ያ ደም ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ማልዶስ ሴኬፌንስ ዕብራውያን ምዕራፍ 9 ቁጥር 12 እስከ 15 ድረስ የደረሰ ሰው መልእክትና ወንጌል ከትንቢት ጭምር ነው ብያለሁ። ሚክስ አድርጌ ነው የምሰብከው። ስለዚህ ዕብራውያን ምዕራፍ 9 ቁጥር 12 እስከ 15 ድረስ የደረሰ ሰው ከባልማናው እንደለ እስቲ ኢየሱስን እያሰበን በቃ ከኔ እንደው ኢየሱስ ሐሳብ ነው ለማንም አይደለም። ኢየሱስ እኮ ቅዱስ ሆኖ እኮ ነው የኔን መስቀል ላይ ወሰደ። ኢየሱስ ቅዱስ አምላክ ሆኖ እኮ ነው። ምንም በደል የለም እኮ ምንም ማጣት የለም። ምንም ነገር የሌላ ኢየሱስ እኮ ነው ለአንተ ለኔ ያን ነገር የወሰደው። ያን ኢየሱስ መስማት አለ። ልባችን ሰፋ አድርገን ኢየሱስ ክርስቶስ ጌታ ነው። የደረሰ ሰው አንድ ደርስ ዕብራውያን ምዕራፍ 9 ከቁጥር 12 እስከ 15 ድረስ ዘላለምን በእምነት አገኝቶ አንድ ጊዜ ፈጽሞ ወደ ቅዱስ በገዛ ደሙ ገባ እንጂ በፍየሎችና የጥጆች ደም አይደለም። የኮረሞችና የፍየሎች ደም ያከሱትም ላይ የተረጨ የጌዳሪ አንድ ስጋንም ለማንጻት የሚቀድሱ ከሆኑ ነው የሌላው ሆኖ በዘለዓለም መንፈስ ራሱ ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ
ሕያዋን እግዚአብሔርን ሊታመልኩ ከሞት እስር ሕሊናቸውን ያነጻ ይሁን። ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። በዚህ ቦታ ላይ ለሁላችን አንዱ ሞተ የሚል ለሁላችን አንዱ የዘላለም ቤዛነት አገኘን፣ ወደ ቅድስቱ ስፍራ ገባን ይላል። ያ ቅድስቱ ስፍራ ማለት ምን ማለት ነው? ያኔ በብሉይ ኪዳን ዘመን ያን ቦታ የሚገባው አንድ ሊቃይ ብቻ ነው። እሱም በዓመት አንድ ጊዜ ያን ስፍራ ኃጢአት የሰራው ሰው የሰራው ኃጢአት ይቅር እንዲል ወይም ያን የሰራውን ኃጢአት ባመጣው በእንትን ላይ ወይ በፍየል ላይ በየሆነ ነገር ላይ ጅንስ ሲል የእሱ ኃጢአት በሱ ላይ ያልፋል። ያ ደም ሲፈስ ኃጢአት ከእግዚአብሔር ቁጣ ከእግዚአብሔር ምክንያቱም እግዚአብሔር ይቅር ይላል በሱ ደም ምሕረት ምክንያቱም በአንዱ በተቀረበው በየሆነ ወይ በኮርማ በየሆነ ነገር ያን ነገር ኢየሱስ በራሱ ነፍስ ላይ ለኛ ፈረደ። ያን ቦታ ኢየሱስ እኛን ይዞ ገባ። አንዱ ለሁሉም ሞታ። ክብር ለጌታ ለኢየሱስ ይሁን። ያ የኢየሱስ ሞት ያ የመስቀሉ ሞት ያ ኢየሱስ ያ የፈሰሰው ያ ደም የእግዚአብሔርን ከእግዚአብሔር ጋር አስታረቀ። የጥላቸው ግድግዳ አፈረሰ። የጥል ግድግዳው ያ መጋረጃ ተወሰደ በኢየሱስ ደም። ኢየሱስ ክርስቶስ ጌታ ነው። ስለዚህ የኢየሱስ ደም በደሙ አማካይነት ለምትጻፉት በደሙ አማካይነት ወደ እግዚአብሔር ቅዱስቱ ስፍራ ገባን የሚል በደሙ አማካይነት ወደ ቅዱስቱ ስፍራ ይገባል። ምክንያቱም በፈሰሰው በደሙ አማካይነት እግዚአብሔር ማቻለ በፈሰሰው በደሙ አማካይነት እርቅ አገኘ፣ አስታረቀን ከእግዚአብሔር ጋር። ኢየሱስ ክርስቶስ ጌታ ነው። አስታረቀን። ኢየሱስ ከእግዚአብሔር ጋር አንድ አደረገ። በእውነት እኮ ያ የጥል ግድግዳ በሰውና በእግዚአብሔር መካከል ላይ የነበረውን ያ ግድግዳ በራሱ ደም ላይ በራሱ ሕይወት ላይ ፈርዶ ኢየሱስ አፈረሰው። ያን ክብር ለጌታ ለኢየሱስ ይሁን። ስለዚህ ኢየሱስ ይመጣል። የሄደ ኢየሱስ ይመጣል። ከሞት የተነሳ ኢየሱስ ተመልሶ ምን ይሆናል? ይመጣል። እኛን ሊወስድ ይመጣል። በክብር ይመጣል። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ስለዚህ አንደኛ በክርስቶስ ደም አማካኝነት ወደ እግዚአብሔር መገናኛ ወደ ቅድስተ ቅዱሳን ወደዛ ስፍራ ገባን። በፈሰሰው በደሙ አማካኝነት በኢየሱስ በደሙ አማካኝነት። ሁለተኛ የኢየሱስ ደም ተራ ደም አይደለም። ኃጢአትን የዓለምን ኃጢአት የሻረው ያፈረሰው የዓለምን ኃጢአት የሻረው የኃይል ደም የክርስቶስ ደም። የኢየሱስ ደም ዛሬም ለምሕረት ነው የሚጮኸው። የኢየሱስ ደም ለሕግ ይጮኻል። የኢየሱስ ደም ከእግዚአብሔር ጋር እኛን ሊያስታርቅ የፈሰሰው ደም ነው የክርስቶስ ደም። የኢየሱስ ደም ተራ ደም አይደለም። ኢየሱስ መስቀል ላይ የሞተው ዋና ዓላማ ለሰው ልጅ ነው። ሰውና እግዚአብሔርን ሊያስታርቅ፣ ሰውና እግዚአብሔር አንድ ሊያደርግ፣ የተበላሸው ፌሎሺፕ ሊያስተካክል መስቀል ላይ ተንጠላጠላ። ማን? ኢየሱስ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ያ የኢየሱስ ሞት ለኛ ክብር ነው። የሱ ውርደት ለኛ በእውነት ልዩ ብርሃንን አገኘ። በጨለማ የሚሄድ ህዝብ ብርሃን አገኘ። እንደምቃል ጨለማ ውስጥ ለነበረው ነው ብርሃን ወጣ በኢየሱስ አማካኝነት። ሙታን ለነበረው ለኛ ህይወት ሆኖ መጣ ኢየሱስ። በቃ ሙት ነበር። በቃ በሙት በቃ የሆነ መንገድ ኢየሱስ ጌታ ነው። በእውነት እኮ ነው ያኮ ወሪስ ኢየሱስ ጎተታ ፍስቶ አይ ሚቄን ተነው ጋር መስቀል ቢቆ ማቴን ሚቄን ተነው ጋር አላማ የወሩ ማይን በጤን ተነው ጋር ምክንያቱም ቅዱስ ደም ነው ለኔ የፈሰሰው። ቅዱስ ስጋ ነው ለኔ ያቀረበው ኢየሱስ። ቅዱሱ ደም ነው ያፈሰሰው ኢየሱስ። ቅዱስ ደም ነው ለኔ ያፈሰሰው ኢየሱስ። ቅዱስ ደም ምንም እንከን የሌለው። ለዚህ ነው የዓለምን ኃጢአት የሚያስወግድ የተባለው
ለዚህ ነው ዮሐንስ መልእክት ምዕራፍ 1 ላይ የኢየሱስ ደም የክርስቶስ ደም የተኛውን ማጣት ይሽራል ተብሎ ተጽፏል። ለዚህ እኮ የኢየሱስ ደም ማንኛውም ማጣት ሊሽር የሚችል ጉልበት አለ። ቅዱስ ደም እንከን የሌለው ደም ንጹህ ለሰላም ነው የፈሰሰ ኢየሱስ። የእሱን ደም ያፈሰሰ ኢየሱስ ለሰላም ለእርቅ ምሕረት እንድናገኝ ከእግዚአብሔር ጋር ነው እኛን ከእግዚአብሔር ጋር ነው አንድ ያደረገ። ሩቅ ለነበረ ነው የኢየሱስ ደም ነው ወደ እግዚአብሔር ያቀረባል። ሩቅ ለነበረ ነው ለኛ ያ ደም ነው ወደ እግዚአብሔር እንድንቀርብ ያደረገው። የማን የኢየሱስ ደም። ዛሬም ይህ ደም ስናስብ ዛቲ ቫሊስ በእውነት እኮ ነው ይሄ ደም ነው እኛን በቃ ውበት ያወጣ። ኢየሱስ የተናቀው ለኔ ነው። ደንግባት ላጣው ለኔ ነው ኢየሱስ። ኢየሱስ በእውነት እኮ ማልክን ያጣው ለኔ ነው ኢየሱስ። ለኔ ነው የተናቀው። ለኔ ነው ማልክን ያጣው። ለኔ ነው የማም ሰው የሆነ ኢየሱስ። ለኔ ነው ኢየሱስ። ክብር ለኢየሱስ ይሁን። ለኔ ነው ኢየሱስ። እውነት እኮ ነው የተናቀው የተዋረደ ሰው ነው። የማም ሰው ነው ኢየሱስ። ለኔ ነው ለኔ እንዲህ በሉ ለኔ በሉ ለኔ ኢየሱስ እንዲህ ነው። ለኔ ነው የተዋረደው። ለኔ ነው ኢየሱስ። የተሰቀለው ለኔ ነው ኢየሱስ። የቆሰለው ለኔ ነው ኢየሱስ። የሁላችንን በደል እግዚአብሔር በሱ ላይ ያስቀመጠው የሁላችን በደል በሱ በደል ነው እኛ ምሕረት ያገኘ ነው፣ እርቅ ያገኘ ነው። የኢየሱስ ደም ለእርቅ ነው የፈሰሰው። የኢየሱስ ደም ለሰላም፣ የኢየሱስ ደም በእውነት ሩቅ ለነበረ ነው ለኛ ያ መስቀሉ ስራ ከእግዚአብሔር ጋር አስታረቀ። ማልዳንያስ ኢየሱስ ክርስቶስ ጌታ ነው። ስለዚህ የኢየሱስ ደም ተራ ደም አይደለም። ኃጢአትን የኃጢአት ዕዳ የከፈለው ንጹህ ቅዱስ ደም ነው። የሰይጣንን የሲኦልን ደጅ ዘጋው ቅዱስ ደም የአጋንንትን ምሽግ አፍርሶ ከእግዚአብሔር ጋር ያስታረቃል። የዘላለም ሞትን የሻረው ደም ነው የክርስቶስ ደም። ኢየሱስ ክርስቶስ ጌታ ነው። ዛሬ እንዲህ ደም ኃይል አለ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ኢየሱስ እግዚአብሔር በአንዱ ልጅ ላይ ጨከነ። በቃ እኔና አንተ ብርሃን እንድናገኝ አኒያቲ ጫክሲንዶ ኢየሱስ ቱንሶ ሲወረድለው እኔና አንተን ሊያከብር እግዚአብሔር ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ከሞት የተነሳ እሱ ብቻ አይደለም እኛንም ጭምር እኮ ነው ኢየሱስ ከሞት ያነሳ። እኛም በሱ ሞት አማካኝነት ሕይወት አግኝተናል። የምን ሕይወት? የዘላለም ሕይወት አግኝተናል። በእውነት ከእግዚአብሔር ጋር አስቀመጠን እኛ ከአብ ዘንድ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። በእውነት እኮ ነው። ዕብራውያን ምዕራፍ 10 ቁጥር 10 ላይ አንዱ ለሁሉ ሞተ ይላል። አንዱ ለሁሉ ሞተ፣ አንዱ ለሁሉ ተዋረደ። በአንዱ ሞት በአንዱ መስዋዕት ሁሉም ከእግዚአብሔር ጋር ታረቀን። ሁላችን ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ። አረ ክብር ለኢየሱስ ይሁን። ሎን ዋይኖና አረ ሎን ዋይኖና ማና ሎን ዋይኖና ገመረ በመንጨመጣ ኢየሱስ ኪና ለኮኪ ኢየሱስ ኪና ተይዱኑ ኮኪ ወጨ ኢየሱስ ኪና ተይዱኑ ኮኪ ኢየሱስ ኪና ተሲወዱ በእውነት እኮ ኢየሱስ ክርስቶስ ጌታ። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ዛሬ በእውነት ሰላም አገኘንበት ቀን፣ ትንሣኤ ያገኘንበት ምሕረት ከእግዚአብሔር ጋር የታረቅንበት በቀን ታረቀን። ከእግዚአብሔር ጋር አስታረቀን። እግዚአብሔር ከእግዚአብሔር ጋር አስታረቀን። ኢየሱስ ያ ቅዱስ ደም ያ ቅዱስ ሥጋ ኢየሱስ ለሮም ወታደር እንደፈለጉ እንዲገርፍ ኢየሱስ ራሱን የፈቀደው ለኔ ነው። ያ ግርፊያ፣ ያ ውድቀት፣ ያ ምት የተቀበለው ኢየሱስ ለኔ ነው። ለኔ ላቃተኛ ለኔ ነው። ያን አካካ መጨረሻ የኒቀት ጥግ ያየው ኢየሱስ ለኔ ነው። የውርደትን ጥግ ያየው ኢየሱስ ለኔ ነው። ላንተ
ቅዱስ ሆኖ አምላክ ሆኖ ንጹህ ሆኖ ተወልዶ ንጹህ አምላክ ያ ቅዱስ ሆኖ የተወለደ ኢየሱስ አፌን አልከፈተም። ሰው ልጅ እንደፈለገ እንዲያደርግ ዝም አለ። የእግዚአብሔር የሁላችንን ፈርድ በሱ ላይ ጫነ። ዝም አለ። ምንም አልናገረም። ኢየሱስ አፌን አልከፈተም። ለሚመጡት እንኳን ተሰቅሎ እንዲህ አለ፣ አባቴ ሆይ የሚያደርጉት አያውቁምና የነሱ ምን በል። እንደዚህ አይነት ሊባል ኢየሱስ ቅዱስ ኢየሱስ እየተመታ እኮ እየተገረፈ እየተሰቀለ የነሱ እንኳን የሰቃዮችን የነሱን ዱላ የነሱን ውርደት በሱ ላይ እንደፈለገው ያደረጉ ኢየሱስ የነሱን ችግር እኮ ነው ይፈራል። ክብር ለኢየሱስ። Atito, Milomito, Godomito, Atito, Bomungame, Malabisoto, Atito, Mashkavito, Atito, Gademundito, Atito, Gundero, Aldabikai. ኢየሱስ ክርስቶስ ጌታ ጋማላ ጋማንቻላ ከባልኪናይ ኮጀ ከባልኪናይ kaballino balleyo Yesusi ዶሉ እንዳይለ ሲኦል ሰይጣን ደጃይ ዘጋት ከእግዚአብሔር ጋር ያስታረቀን የኢየሱስ የደሙ ፍሪና በል ኢየሱስ ክርስቶስ ጌታ የኢየሱስ የደሙ ፍሪና ሰይጣን እንደፈለገ ይንጫጭ። አንተ የኢየሱስ የደሙ ፍሪ የኢየሱስ የደሙ ፍሪ ነው። አንተ ከኢየሱስ በደሙ ፍሪ ነው የተገኘው። ክብር ለጌታ ለኢየሱስ። ጽድቅ ያገኘ ነው፣ እርቅ ያገኘ ነው፣ ኢየሱስ ያጸደቀ ነው። ለዚህ ብሎ ሮሜ ምዕራፍ 8 ቁጥር 1 ላይ እንዲህ ይላል፣ ኩነኔ የለብንም። መስቀል ላይ ኩነኔ ስለወሰደው ማን? ኢየሱስ። ዛሬ ስለማንም አይደለም የምናገረው፣ ስለ ኢየሱስ። መስቀል ላይ ነው ኢየሱስ መስቀል ላይ ተዋርዶ ለኔ ያውርደን ለኔ ኢየሱስ ለኔ የሚገባውን ቦታ ወስዶ አስታረቀ። ኢየሱስ ጌታ ነው። ደሙን አፍስሶ አዳነኝ አዳነኝ ኢየሱስ ጌታ ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ሰይጣን ምንም ብንጫጫ እኛ በክርስቶስ ደም የክርስቶስ የደሙ ፍሬ ምንም ብንጫጫ እኛ እውነት እኮ ብንጫጫ አንተን ሊነካ አይችልም። አንተ የደሙ ፍሬ አንቺ የደሙ ፍሬ ነሽ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እንዴ አንጌማ ለካ አንተ ይብሻለ ወጪ ለካ አንተ ኢየሱስ ይብሻለ በእውነት እኮ ማንም ምንም እንዳለ ሉዌው ከማ በሽዩ ለቸው ካ ለሳስሩ ይሰጣል ማየው ሚኒት ነው ጥቂሽ ይቆምልክ ጥቂ ብታማሙን ጥቂ ነስ አቆብክ ኢየሱስ ይጥቂ ኒሆን ሸፈና ኒውር ለጥቃ በሱ ደም ህይወት ስላገኘ ሰይጣን በእኛ ላይ የራሱን ዓላማ በእኛ ላይ ሊፈጽም ኢየሱስ ጌታ ማልታካቦስ ሲካባ ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። የሰማሁትን መናገሬ የሚከለክል ኃይል አይኖርም። ከማን? ከእግዚአብሔር የሰማሁት ሊናገር ግን ምክንያቱም ዋይ መቼ ሳቆን ድምፁ ማንንም ወጨት ግዴታ ሎን ዋይ ነው አላ ሎን ዋይ ነው አባል ብሎ ኢየሱስ አታካስ ኬስ አይም ከኔ አንግሴን ይቆይ አይም ከኔ አንግሴን ይቆይ ማይና ዳቋት ይግል ብታንታ ቆና ማልዳት ያሳካስ
ላፕስ ኪት ማልቶኮስ ነጥሰራዎቹ አልያዝም ምንም አይዝም። በደምስ ሰይጣን ብዙ ጊዜ ብዙ አዋጅ ያወጣል። ናቲ ካባል አትያዝ፣ በደምስ አትያዝ፣ ሌኬ አትያዝ። ከይቀጦቻ አሰፎች ኢየሱስ ጌታ ነው። ማልታ ኪቫኒስ ቬንቶኮስያ ብዙ ጊዜ የሞት ላይ ሊታ ካቫኒስ አልኮኮስ ክራያስ ኢየሱስ ክርስቶስ ጌታ ነው። ነው አይ ነው ወማተናስ ኢየሱስ ጌታ ነው። አድርግ ያለው ነው የሚያደርገው። ያዝ ያዝ በእጅ ላይ እግዚአብሔር የሚያስስ ነገር ስላለ በዳምስ ጌታ ምስክር ነው። ምንድን ነው ይሄ? ማሪቻ እኮ ማሪቻ ዋ አላ ማሪሳ